ሰላም ሰላም ውድ የቻናሌ ቤተሰቦች፣ በዛሬው ቪዲዮ ደግሞ እናንተን ሊፈትኑ የሚችሉ ጥያቄዎችንና በመጨረሻ ላይ ደግሞ 100% በሚሰራ መንገድ እድሜያችሁን ነግራችኋለሁ። እስከ መጨረሻው ማየት እንዳትረሱ። እንደተለመደው ቪዲዮውን ላይክ በማድረግ ጀምሩ። በዚህ ፎቶ ውስጥ ደግሞ አንድ የተደበቀ ቃል አለ። ቃሉን ያገኛችሁ ኮሜንት ላይ ጻፉልኝ። ቀጣይ ደግሞ አይምሯችንን የሚፈትን ምስል አግኝተናል። ይመስለኛል ይህን ፎቶ ስታዩ የተጣመመ ምስል እያያችሁ ይሆናል። እስኪ መስመሩ ላይ አተኩሩ። እውነታው በዚህ ምስል ውስጥ ምንም የተጣመመ መስመር የለም። ስንቶቻችሁ ተሸወዳችሁ? ኮሜንት ላይ አሳውቁኝ። በዚህ እይታን ፈታኝ ምስል ውስጥ ደግሞ ምን ይታያችኋል? የምታዩት ሰማያዊ ነጠብጣቦች በየተራ እየጠፉ ነው አይደል? እስኪ ደግሞ ከመሃል ላይ ያለውን የመደመር ምልክት አትኩራችሁ ተመልከቱ። የምታዩት ምስል እየጠፋ ሳይሆን ቢጫ ነጠብጣብ እየዞረ ትመለከታላችሁ። ቀጥለን ደግሞ ይህን አወዛጋቢ ምስል አግኝተናል። ይህን ጥያቄ በሚሊዮን የሚቆጠሩ ሰዎች ሊመልሱት አልቻሉም። ጥያቄው በምስሉ ላይ ስንት እንጨት ይታያቸዋል? ከላይ ከቆጠራችሁት 7 ይሆናል። ከታች ከቆጠራችሁት ደግሞ 8 ይሆናል። እስኪ በራሳችሁ ለመቁጠር ሞክሩና መልሳችሁን ኮሜንት ላይ አስቀምጡልኝ። እኔ ለራሴ ግራ ገብቶኛል። እስኪ እናንተን መልስ ልስማው። በቀጣይ ደግሞ ይህን ምስል አግኝተናል። በዚህ ፎቶ ውስጥ ደግሞ አንድ የተደበቀ እንስሳ አለ። እስኪ ፈልጉት። ያገኛችሁት ሰዎች የእንስሳውን ስም ኮሜንት ላይ አስቀምጡልኝ። ይህን ማየት የቻላችሁ ሰዎች አሪፍ የዓይን እይታ አላችሁ ማለት ነው። እሺ፣ በዚህ ፎቶ ውስጥ የተደበቀው ሸረሪት ነው። በመቀጠል ልትቆጣጠሩት የምትችሉትን ፎቶ አግኝተናል። በዚህ ፎቶ ውስጥ ያሉ ነጥቦች ደግሞ ወደፊት ወይም ወደ ኋላ በማይታወቅ መልኩ እየተሽከረከሩ ነው። እንድታደርጉት የምፈልገው መጀመሪያ ትንፋሻችሁን በቀስታ ወደ ውስጥና ወደ ውጭ ተንፍሱ። ነጥቡን የእናንተን ትንፋሽ ይከተላል። ወደ ውስጥ አየር በቀስታ ስታስገቡ ወደ አንድ አቅጣጫ ይሆናል። ወደ ውጭ አየር በቀስታ ስታስወጡ ደግሞ አቅጣጫው ይቀየራል። ይህንን ራሳችሁ ሞክሩት። እዚህ ላይ ደግሞ በዘፈቀደ የተቀመጡ ጥቁርና ነጭ መስመሮች አሉ። በዚህ መስመር ውስጥ ደግሞ አንድ የተደበቀ ምስል አለ። እስኪ ፈልጋችሁ አግኙት። ማየት የቻላችሁ ሰዎች ኮሜንት ላይ አስቀምጡልኝ። እሺ፣ በዚህ ፎቶ ውስጥ ደግሞ የተደበቀው የሴት ምስል ነው። በቀጣይ ደግሞ ይህን የአሞንግ አስ ካራክተር አግኝተናል። በዚህ ፎቶ ውስጥ ያለውን ቀይ ነጠብጣብ ለቀጣይ 15 ሰከንድ አትኩራችሁ ተመልከቱ። እሺ፣ በፍጥነት አይናችሁን እያርገበገባችሁ ግድግዳችሁን ወይም ጣሪያችሁን ተመልከቱ። ይህን ምስል ግድግዳው ላይ ወይም ጣሪያው ላይ ትመለከታላችሁ። ይህ የሰራላችሁ ሰዎች ኮሜንት ላይ አስቀምጡልኝ። የትኛው ሊትር ያለበት የውሃ ማጠራቀሚያ ላይ ነው ቀድሞ የሚሞላው? ይህን ጥያቄ ጂኒየስ የሆኑ ብቻ ሰዎች ናቸው መመለስ የሚችሉት። እስኪ የትኛው ማጠራቀሚያ ቀድሞ እንደሚሞላ ኮሜንት ላይ አስቀምጡልኝ። እሺ፣ የትኛው እንደሚሞላ እንመልከት። እንደምታዩት ኤፍ ሊትር ያለበት ማጠራቀሚያ ነው የሚሞላው። ይህን ካገኛችሁ በጣም እደነቃለሁ። በቀጣይ የስፖንጅ ቦብ እና የፓትሪክን ምስል አግኝተናል። እነዚህ ሁለት ካራክተሮች ምርጥ ጓደኛሞች ናቸው። አሁን ላይ ግን ተለያይተዋል። እስኪ አንድ ላይ እንመልሳቸው። የምታረጉት በሁለቱ መሃል ባለው ቦታ ስክሪኑን ጠጋ አድርጋችሁ አፍንጫችሁን መሃል ላይ አስቀምጡት።
ይህንን ካረጋችሁ ተመልሰው አንድ ላይ ይሆናሉ። ይሄ ደስ የሚል ትሪክ ነው። አሁን ላይ ደግሞ እንደምታዩት ብዙ የተሰባበሩ መስመሮች አሉ። አእምሯችንን በመሸወድ ግን ቀጥ ያሉ መስመሮች ማድረግ እንችላለን። እስኪ አይናችሁን ከ7 እስከ 8 ሰከንድ ሳታርገበግቡ ከስክሪናችሁ መሃል ላይ ጠጋ ብላችሁ ተመልከቱት። ከዛ እነዚህ መስመሮች ሁሉም ቀጥ ያሉ ይሆናሉ። ራቅ ብላችሁ ስትመለከቱ ደግሞ እንደነበረው ይሆናሉ። በቀጣይ ደግሞ እነዚህ ሳጥኖች እየተንቀሳቀሱ ይመስላል አይደል? እውነታው ግን አእምሯችሁ ተሸውዷል። ሁለቱም ሳጥኖች ምንም እየተንቀሳቀሱ አይደለም። ካላመናችሁኝ ግን እጣቶቻችሁን ሳጥኑ ላይ በማድረግ እየተንቀሳቀሰና አለመሆኑን ማየት ትችላላችሁ። በቀጣይ እነዚህን ነጠብጣቦች አግኝተናል። እንደምታዩት እነዚህ ነጠብጣቦች የሚንቀሳቀሱ ይመስላል። እውነታው ግን ምንም እየተንቀሳቀሱ አይደለም። ካላመናችሁ ቪዲዮውን ፓውዝ አድርጋችሁ ተመልከቱት። አሁን ደግሞ እስካሁን የጠበቃችሁትን እድሜያችሁን ነግራችኋለሁ። ይሄ ጥናት ተሰርቶ የነበረው በውጮች ዓመተ ምህረት ነበር እና በእኛ ሀገር ስላልተሰራ የራሴን የማትስ እውቀት ተጠቅሜ አሁን ወዳለንበት ወደኛ ዓመተ ምህረት ቀይሬዋለሁ። ፕሊዝ ሰዎች ቪዲዮውን ላይክ ማድረግ እንዳትረሱ። ወደ ቪዲዮ ከመግባታችን በፊት ካልኩሌተር መያዛችሁን እርግጠኛ ሁኑ፣ ምክንያቱም በዚህ ጥያቄ ላይ ያስፈልጋችኋል። ያላዛችሁ ካላችሁ አሁኑኑ ያዙ። እያንዳንዱ በመነግራችሁ ቁጥር ላይ እኩል ይሆናል ማለት እንዳትረሱ፣ ምክንያቱም የቦዲማስ ሕግ ስላለ ቁጥሩ ሊያሳስተ ይችላል። እሺ መጀመሪያ በ2 እና በ10 መካከል ያሉ አንድ ቁጥር ያዙ። የያዛችሁትን ቁጥር በ2 አባዙ። ከመጣላችሁ ውጤት ላይ 5 ተደምሩ። ከዛ ቁጥራችሁን ደግሞ በ50 አባዙ። አሁን ላይ ባለው አመት ልደታችሁ ካለፈ ቁጥራችሁ ላይ 1764 ደምሩ። በአሁኑ አመት ደግሞ ልደታችሁ ገና ከሆነ 1763 ደምሩ። ከዛም በመቀጠል ከመጣላችሁ ቁጥር ላይ የተወለዳችሁበትን ዓመተ ምህረት ቀንሱ። 3 ዲጂት ያለው ቁጥር መጣላችሁ አይደል? የመጀመሪያው ቁጥር መጀመሪያ ያዛችሁት ቁጥር ሲሆን ቀጣዩ ቁጥር ደግሞ እድሜያችሁ ነው። ለዛሬ ያዘጋጀሁላችሁ አይምሮን የሚፈትኑ ጥያቄዎች እነዚህ ናቸው። ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እድሜያችሁን ካገኘሁት ደግሞ ግዴታ ነው።